ብዙዎቻችሁ የታክ አፕሊኬሽን እንዴት ነው ቬሪፋይ የምናደርግ ያለ እየጠየቃችሁኝ ነው። እኔም ደግሞ በዛሬው ቪዲዮ እንዴት ቬሪፋይ እንደምታደርጉ አሳያችኋለሁ። ከላይ እንደምትዩት ቬሪፋይ ናው የምትላለች እሷን አንድ ጊዜ ክሊክ እናደርጋታለን። እሷን ክሊክ ካደረግናት በኋላ ከላይ በምስሉ እንደሚያሳያችሁ ፊታችሁ በስነ ስርዓት መታየት አለበት ይላችኋል። ስለዚህ ከታች አፕሎድ ፕሮፋይል ፎቶ ምትላለች እሷን ተነኳታላችሁ ማለት ነው። እሷን እንደነካችሁት ያስመርጣችኋል። ሁለት አይነት መንገድ ነው የሚያስመርጣችሁ፣ ኦፕን ካሜራ ወይ ደግሞ ከፎቶ አልበማችሁ ምረጡ ይላል። እኔ ለእናንተ ለማሳየት ስለሆነ ቀጥታ ኦፕን ካሜራ ቀጥታ እዛው ተነስቼ ወደ አፕሊኬሽኑ አስገባለታለሁ ማለት ነው። ካሜራውን ከነካሁት በኋላ እንደዚህ በደንብ ብርሃን ያለበት ቦታ ትሆንና ፎቶ ትነሳላችሁ። ለፕሮፋይል የራሳችሁን ፎቶ ማስገባት ያለባችሁ። ከዛ በኋላ እንደዚህ ካስገባችሁ በኋላ እንደዚህ አይነት ኢንተርፌስ ያመጣላችኋል። ፌስ ቬሪፊኬሽን ሰጡበት ነው። ከታይ ቬሪፋይ ነው የምትሉት ነውታላችሁ። ብርሃን ያለበት ቦታ ነው አሪፍ ነው። ከታች ቬሪፋይ ነው የምትለው አንድ ጊዜ ክሊክ እናደርጋታለን። እሷ ክሊክ እንዳደረግናት በስነ ስርዓት ፊታችሁ ከገባለት ይሄን ስቴፕ ያሳልፋችኋል። ወደ ሁለተኛው ስቴፕ ያመጣችሁ። ይሄም ስቴፕ በስነ ስርዓት ፊታችሁን ወደ ካሜራው ጠጋ ታደርጉታላችሁ። ከዛ በኋላ ትንሽ ትጠብቁታላችሁ። ራሱ አውቶማቲካሊ ቬሪፋይ ያደርግላችኋል ማለት ነው። በስነ ስርዓት ተቀጥሉትና ተጠብቁታላችሁ። ይሄው ዌቲንግ ፎር ዘ ሪዛልት ይላል። ትንሽ እንጠብቀዋለን። በሰከንዶች ቬሪፋይ ያደርጋል ማለት ነው። ሌሎች አፕሊኬሽኖች ላይ 24 ሰዓት ጠብቁ ይላሉ፣ 3 ዳይ 72 ሰዓት ጠብቁ ይላሉ። ይሄ ግን አየር ላይ ነው ቬሪፋይ የሚያደርገው። በጣም ምርጥ አፕሊኬሽን ነው። እንደዚህ አድርጋችሁ ቬሪፋይ ማድረግ ትችላላችሁ።